ኢየሱስ እየተመለስኩ ነው። እግዚአብሔር ቪዲዮ ተመልሰናል ማለት ነው። በዛሬው ቪዲዮአችን ደግሞ የሰው ልጅ ምን ያክል መራመድ ይችላል የሚለውን ከጓደኛዬ ጋር አብረን በመራመድ እንፈትሻለን ማለት ነው። አንድን ስጋ ፍልም ሊሆን ይችላል፣ ሳር በል የዱር እንስሳ እስከምናገኝ ድረስ እግራችን እንግዲህ መራመድ እስኪያቅተው ድረስ እንራመዳለን። 20 ኪሎ ሜትር ሊሆን ይችላል፣ 17 ሊሆን ይችላል። እግራችን እንደፈቀደው ድረስ እንራመዳለን። ሌትስ ጎ። ቤተሰብ ከከተማው እንግዲህ እንደምታዩት ይህን ያህል ርቀት ተጉዘን መተናል ማለት ነው። ወደ 1-2 ኪሎ ሜትር ይሆናል። አሁን ደግሞ 10 ኪሎ ሜትር እንሄዳለን። እቅዳችን 10 ኪሎ ሜትር ነው። 10 ኪሎ ሜትር ከሄድን በኋላ የሆነ እንስሳ የዱር እንስሳ ለማግኘት እንሞክራለን። ሳር በልም ሊሆን ይችላል፣ ስጋብል፣ ብቻ ስጋብል ብናገኝ ግን በጣም ያማረ ይሆናል። ቪዲዮውን ደግሞ ባጭሩ ላይክ በማድረግ ጀምሩ። ቻናሉን ደግሞ ሰብስክራይብ በማድረግ ልታግዙን ትችላላችሁ ማለት ነው። ሌትስ ጎ። ጋይስ እንግዲህ ጀለስ ውሃውን ጥሎ መጥቶ ይኸው ልንሰቃይ ነው። ገና ብዙ ኪሎ ሜትሮች ይጠብቁናል። ነገር ግን ጀለስ ያው ትንሽ ደደብ ነገር ነው፣ ውሃ ጥሎ መጥቷል ማለት ነው። ምንም ማድረግ አልችልም። እንግዲህ ይህን ሁሉ መንገድ ያለ ውሃ መሄድ በጣም ከባድ ነው። ግን በቃ ጎርፍ ምናምን እንትን ያደረገው ውሃ ካለ ምናምን እንጠጣለን፣ ችግር የለውም። በቃ እንግዲህ አብራችሁን ተጓዙ። አንድ የዱር እንስሳ እስክናገኝ ድረስ ወደ ኋላ እንመለስም። A few moments later እንግዲህ ቤተሰብ አሁን መንገዳችን ላይ ወደ 4 ኪሎ ሜትር ተጉደናል። ከ4 ኪሎ ሜትር ከከተማችን ውጪ ማለት ነው የደብረ ዞን ተርጫ ከተማ አስተዳደር ማረሚያ ተቋም አግኝተናል ማለት ነው። ፕሪዝን ብሬክ የሚያስታውሰው ማለት ነው። ፕሪዝን ብሬክ ላይ ማይክል ስኮፊል አያችሁት? ጋይስ እንግዲህ ይሄ ከፊት ለፊታችን የምታዩት ቦታ ማለት ነው በኢትዮጵያ 85% የከሰል ድንጋይ የሚወጣበት ቦታ ነው። 85% የከሰል ድንጋይ አስቡት። የኢትዮጵያ ትልቁ የከሰል ድንጋይ ማውጫ በኢትዮጵያ ብቻ ሳይሆን በአፍሪካ ራሱ ትልቁ የከሰል ድንጋይ ማውጫ ከላይ በዚህ በኩል የምታዩት የላላ የከሰል ድንጋይ ማውጫ ቦታ ነው። እዚህ ደብረ ዞን ተርጫ ከተማ አስተዳደር ውስጥ የምታዩት ማለት ነው። አይ ጋይስ እንግዲህ እስካሁን ወደ 6 ኪሎ ሜትር ከከተማችን ወጣ ብለናል። ግን ምንም አይነት እንስሳ አላገኘንም። ቦታው እንደምታዩት ጫካ ነው ምናምን ነው፣ ግን ምንም አይነት በቃ እንስሳ አላገኘንም። ጭራሽ በቃ ሚዳቆ ራሱ የለም። እዚህ ሚዳቆ ራሱ አላየንም። አተ ምንድነው? አውራ እንጂ ምንድነው? ጋይስ ይቅርታ፣ ይሄ አማርኛ ምናምን ስለማይችል ነው። ያው አማርኛ ምናምን ስለማይችል ነው፣ ይቅር በሉት። በቃ ያው ኢንጆይ ዘ ሞመንት ነው አይደል የሚባለው? ወደ ጥቅጥቅ ወዳለ ውገቱን ነው እሱንም እኔ ነግሬው ነው። እውነት ጥቅጥቅ ወዳለ ጫካ እየሄድን ነው። ባይዘው እንደሚታያችሁ ከሆነ A few moments later. Guys, look, I don't know what I'm seeing. እግዚአብሔር ነው የሚላችሁ እንደዚህ አይነት ቦታ እግዚአብሔርን በህይወት ምን አይቻልም። እስቲ ምንድነው? እግዚአብሔርን ጦጣዎች ሳ እግዚአብሔርን ዝም ብሎ ጦጣ አይደሉም። እኔ Look, it's lonely at the top, lot of people are watching and want me to flop. I'm telling the kids if I can do it, then anyone can. Cause I came from none, one stop. Subscriber. In this life I don't float, the only man that can make me afraid of God.
እንደምታዩት እግዚአብሔር እኔ ያየሁትን ነገር ማመን አልቻልኩም። እግዚአብሔር እዛ ጦጣ ወይስ ሌላ ነገር እኔ እንስሳ በደንብ ለይቼ አላውቅም፣ ግን ምን እንደሆነ አይቻለሁ መሰለኝ። በቃ ጦጣ ነው መሰለኝ። ጦጣ ነው እኔ አይቻለሁ፣ ፊቱን አይቻለሁ። ኢየሱስ እንደዚህ ነገር እግዚአብሔር በሰፈራችሁ ላይ እንደዚህ ብቻ ምን እንደሚል ራሱ በቃ ቃል የለውም። በጣም አስገራሚ ነው። ባይዘው ጦጣ ነው። እኔ እንደምናገረው እንደዚህ አይነት በአካባቢያችሁ ላይ ያለውን ነገር መጎብኘት ትወዳላችሁ ወይስ እኛ ብቻ ነን መጎብኘት የምንወደው? እግዚአብሔር ይሄን ነገር እናንተም በሰፈራችሁ ላይ እንደዚህ አይነት ብትጎበኙ በጣም ደስ ይላል። በጣም ደስ ይላል። ዝም ብሎ ቤት ተቀምጠን ክረምቱን ዝም ብለን ከምናሳልፍ እንደዚህ አይነት ቦታዎች አካባቢያችን ያለውን ጫካ ገብተን ውስጡን ብናየው ብዙ ነገሮች አሉ ብዬ አስባለሁ። እኛ አሁን ከአካባቢያችን ወደ 10 ኪሎ ሜትር አካባቢ ይርቀናል። ወደ 10 ኪሎ ሜትር ወደ 12 እየተጠጋን ነው መሰለኝ። ሃይክ አድርገን እግራችን ብዙም አይደለም፣ እኛ ለምደነዋል። ትምህርት ቤትም ስንሄድ ራሱ በብዙ ጫካዎችን አቋርጠን ስለምንሄድ ተራ ነገር ነው ለኛ። ጀስት እናንተ ሰብስክራይብ በማድረግ ሊታግዙን ትችላላችሁ። ምንድነው ያየነው? ውሃ አገኘን። ሌትስ ጎ ይልሻል። ውሃ ጠምቶናል፣ ባይዘው ጠምቶናል። ቅድም ይሄ ጀረሳችን ውሃ ጥሎ መጥቷል መንገድ ላይ። አሁን ደግሞ ወንዝ አገኘን። መጨረሻ ላይ ደግሞ ምን እንዳገኘን ራሱ አላውቅም። እኔ በቃ መንገድ አለ ብዬ አስቤ ነበር፣ ጭላሽ መንገድ የለውም። በቃ ይሄ ነው ወደ ወንዙ ጭራሽ ቀጥ ብሎ ይወስደናል። በቃ ዝም ብዬ በቃ እየሄድኩ ነው። የት እንደሚሄድም አላውቅም። የሆነ እንስሳ ብቻ ካሜራ ውስጥ ማስገባት አለብኝ ብዬ ነው እየሄድኩ ያለሁት። ግን ቦታው ግን ጀስት አስገራሚ ነው። ውሃው ሸርሽሮ ጨርሶታል እንደምታዩት። ዋው ሸርሽሮ ጨርሶታል። በቃ it is what it is. A few moments later. አይ ጋይስ እንግዲህ በዚህ በኩል ነው የጠቆመን። ስለዚህ በዚህ በኩል እንሄዳለን ማለት ነው። ከማን በኢየሱስ ስም እየተመለስኩ ነው። እግዚአብሔር ሳይሆን ቦታ ድርሼ ነበር። ቢያል ያባለኝ የጦጣ ድምጽ ምናምን ያሰማው ነበር። ጦጣው ሰምቶኛል መሰለኝ። ጦጣ አይደለም ባይዘው ዝንጀሮ ነው። ይሄ ትልቁ ጎሪላ ማለት ነው። አሁን ፈርቷል ምናምን በቃ ያልፈራው ግን ያው ምንም ማድረግ አልችልም። እናንተን ማሳየት አልቻለም። እዚህ ሰው ያው ምንም ማድረግ አልችልም። ያው ይሄን ቦታ ሁሉ ወደ 14 ኪሎ ሜትር ምናምን የሚሆነውን እናንተን ለማሳየት ብለን ከቤታችን ወጥተን በህይወታችን ላይ ሪስክ ጥለን እዚህ መተናልና ፕሊዝ ሰብስክራይብ አድርጉ እባካችሁ፣ ላይክ አድርጉ። ደግሞ ፕሮሞሽን ምናምን ማሰራት የምትፈልጉ ሰዎች ጥቂት ያለ ፕሮሞሽን እንሰራለን። እንግዲህ የተለያዩ ካሜራዎችን አልተሟሉልኝ። ድሮን ምናምን ካለ በጣም አሪፍ ነበር። ብዙ ነገሮችን መጠቀም እንችላለን። ድሮን በጣም ይረዳናል። እናም እንደዚህ አይነት ነገሮች ምናምን ሊሰሩ ለምትፈልጉ አካላት ካላችሁ እንግዲህ በዚህ በመታየት የቴሌግራም አድራሻ ላይ ዲኤም ልታደርጉልኝ ትችላላችሁ። እንግዲህ ቪዲዮአችንን ይህን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሃሌሉያ ተመስገን። እንግዲህ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።